መጥምቁ ዮሐንስ ለመሲሁ መንገድ ለማዘጋጀት የተመለሰ ነቢዩ ኤልያስ ነበርን? የብሉይ ኪዳን የመጨረሻ መጽሐፍት ውስጥ የሚገኙ ቁጥሮች ከሰማይ እሳት ያወረደው ነቢዩ ኤልያስ ተመልሶ እንደሚመጣ ይናገራሉ። ይህንንም በጊዜው ይኖሩ የነበሩ እስራኤላውያን ይጠባበቁ ነበር። ከዚያም በምድረ በዳ የግመል ፀጉር የተጎናጸፈ ንስሐን የሚሰብክና በዮርዳኖስ ወንዝ ሕዝብን የሚያጠምቅ ጠንካራ ሰው መጣ። የዚህም ሰው ስም ዮሐንስ ነበር። ይህ ሰው በእርግጥ ማን ነበር? መልእክተኛ፣ ነቢይ ወይስ ከጌታ ታላቅና አስፈሪ ቀን በፊት እንደሚመጣ የተነገረው ነቢዩ ኤልያስ? ዛሬ በዚህ ርዕስ ላይ የጥንት ትንቢቶችን፣ የኢየሱስን ቃል፣ የዮሐንስን ምስክርነትና ምሁራን በዚህ ጉዳይ ላይ የተናገሩትን እንመረምራለን። በመጨረሻም ይህ ጥያቄ ለዛሬ አማኞች ለምን አሁንም አስፈላጊ እንደሆነ እንመለከታለን።